እኔና ሊያ ያው አሳያችሁ ተጋብተናል፣ አንድ ላይ መኖር ጀምረናል። በጣም ደስ ብሎናል። ይሄን ደግሞ እናንተ እንድታውቁት ነው። መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ። እንኳን ወደ ሊያ ፋሽን በደህና መጡ። ምን ይፈልጋሉ? ለሰርግ፣ ለክርስትናና ለልደት እንዲሁም ለተለያዩ ዝግጅቶች የባህል የሀበሻ ቀሚሶችን፣ ሽፎኖችን፣ ነጠላና ጋቢዎችን፣ ዘመናዊና ባህላዊ ልብሶችን በተመጣጣኝ ዋጋና በጥራት እኛ ጋር ያገኛሉ። ከሀገር ውጭ ላላችሁ በተለያዩ አማራጮች እንልካለን። ይደውሉልን 0988 06 3602 0904 28 58 20 እንዲሁም በዋትስአፕ በኢሞና በቴሌግራም ያገኙናል። ሰላም 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 ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ለየት ባለ ቪዲዮ ነው የመጣ ነው። ይታያችኋል። ግን ከዚህ በፊት ለምን ያው ከጠፋንም በጣም ስለቆየን እንኳን አደረሳችሁን በላቸው መጀመሪያ አይደል? የኛም የነሱም ትልቁ ጾማችን ነውና ያው ለበዓልም እየቀረበ ነው። ለጾሙም ደግሞ ብንዘገይም ያው አልቀረንም ብለን ያው ለመላው የክርስትናና የእስልምና እምነት ተከታዮች ለታላቁ አብይ ጾምና የረመዳን ጾም እንኳን አደረሳችሁ። እና ደግሞ ጾም እንዴት ነው? ያው በአረብ ሀገር ያላችሁ እህቶቻችን ስራ በጣም የሚበዛባቸው ወቅት ነውና እንግዲህ እግዚአብሔር ብርታቱን ስልጣኑን ይስጣችሁ እንላለን አይደል? በዚህ አጋጣሚ እንኳን አደረሳችሁ እንኳን አደረሰን ለማለት እንወዳለን። ዛሬ ይኸው ለየት ባለ ቪዲዮ መተናል። እናንተም ቪዲዮ ላይ ኮሜንት ላይ ያው እንኳን ደስ አላችሁ ይበሉን አይደል? አዎ እንኳን ደስ አላችሁ። ለዚህ ያበቃችሁ ነው ደምባለው። ያው ይታወቃል እንደዚህ እንደሚሆን፣ ግን ያው ቤተሰቦቻችንም የሚያውቁት የሚገምቱት ነገር ነው። ነገር ግን ያው በእለቱ ደርሶ ደግሞ እንደዚህ አምሮ ተውቦ ደግሞ መቅረቡ ደግሞ እሱ ለየት ያለ ስሜት ስለሚፈጥር እንኳን ደስ አላችሁ በሉን። አዎ ያው ምንድነው እነዚህ ልጆች በጾም ወቅት እየሰሩ ያሉት ሊሉን እንደሚችሉ ይገመታል። ያው ግን በተለያዩ ምክንያቶች ያው ቶሎ ሶሻል ሚዲያ ላይ መምጣት አልቻልንም እና ቤተሰብ ይቅርታ ግን አስይዤ ከማወራ ይችላል እና ቤተሰብ ያው ቀለበቴም እንዲታይ ብዬ ነው እና ያው ቤተሰብ እንግዲህ እስካሁን የቆየንበት ምክንያት ያው አንዳንድ ነገሮችን ራሳችን ጨርሰን እንትን ብለን ከዛ በኋላ ካስተካከልን በኋላ እነግራችኋለን ብለን ነበረ። ያው ግን የኛ ደስታ የእናንተ ደስታ ነው። ያን ስላላሳየናችሁ በጣም ይቅርታ። እኛም ያን ማድረግ የማንችልበት ወይ ደግሞ የራሳችን ውሳኔ ላይ ስለደረስን ነበረው እና ያው አሁንም ከዘገየ ደግሞ ለምን ሳንነግራቸው ከምንቀር በዛውም ከሚጠፋ እንደዚህ ቁጭ ብለን ሙሽራ መስለን ስለ ሙሽርነታችን እንንገራቸው ብለን የመጣ ነውና ያው አብዛኛው ነገር ክፍለ ሀገርም ስለነበረ ሙሉ ለሙሉ ለማሳየትም አልተመቸንምና በዛ ላይ እኛም በጣም ቢዚ ነበርን እና ያው የራሳችን ውሳኔ ላይ ስለደረስን ነው ወደ እናንተ ሙሉ ለሙሉ ይዘን ያልመጣ ነው። ያው ይቅርታ በዚህ ትረዱናላችሁ ብለን እናስባለን። ሁሉን ነገር ሚዲያ ላይ ይዘን መውጣት አልፈለግንም እና ያው እኔና እሱ ምድረስ ስርዓተ ጋብቻችን ፈጽመናል ይባላል። ያው አንተ ያለህ እኔ ግን ቀድሜ እንትን አልኩ። ያው ቅድሚያ ለሴቶች በሚለው ነው። ያው ሁሌም ቢሆን የሴቶችን ክብር የሴቶችን ፍላጎት ማስቀደም ያስፈልጋል። ያው ሴቶች በተለይ ከትዳር ውስጥ ከተገባ በኋላ ትልቅ ኃላፊነት ያላቸው በትዳር ሕይወት ውስጥ ትልቅ ቦታ ያላቸው ስለሆኑ ግዴታ ለሴቶች ጊዜውን መብቱን መስጠት ያስፈልጋል ብዬ አምናለሁ። ያው ይሄ ለቪዲዮ ሳይሆን እኔም እንደዛ ብዬ ስለማምን ነውና ምንድነው ያው እንደምታውቁት እኔና ሊያ ኦልሞስት ከ4 ዓመት ሆኖናልና በተውውቅና ያው እነዛ ነገሮች ደግሞ በራሳቸው የሚፈጥሩት ቅርርብ አለ እና እነዛ ነገሮች ደግሞ መተው ዛሬ እዚህ ጋር ደርሰናልና ያው ዝም ብሎ የመጣ ሳይሆን በብዙ አመታት ውስጥ
በሂደት የተፈጠረ ነገር ነውና ያው አንዳንዴ ምንድነው ሶሻል ሚዲያ ላይ ሲመጣ ያለፉትን ሁሉ ያው ማሳየት ከባድ ነው። ግን ቢሆንም አሁን ከዚህ በኋላ ደግሞ እንዴት እንዳሳለፈን ላይፋችን እንዴት እንደነበር ደግሞ በተለያዩ ቪዲዮዎች የምናሳያችሁ ይሆናል ብዬ አስባለሁ። ያው ያለፈውን ደግሞ ወደዚህ ማምጣት ስለሚቻል ብዙ ማስታወሻዎች ስላሉን አብረን የተነሳናቸው በቃ በተወቃችን ጊዜ በጣም ብዙ ነገር ስላሳለፍን እነዛን ነገሮች ኧረ በስመ አብ። በነገራችን ላይ ሊያ እንደዚህ እንደምታዩት ወፍራም አልነበረችም፣ በጣም ቀጭን ነበረችና እሱን ሌላ ጊዜ እናወራዋለን። እሱን በይደር ይቀመጥ። ዛሬ ብዙ ሰነድ አናወጣምና ዛሬ ሲመጣ ሌላ ፎቶ ምናምን ሲመጣ ሌላ ሰው እንዳይመስላችሁ ያው ቅድመ ጥንቃቄ እንዲደረግ ነውና ዛሬ እኛ ያው በዚህ የመጣ ነው እናንተም እንድታቁ የፈለግነው። እኔና ሊያ አንድ ላይ ሆነናል። ያው ያሉትን ነገሮች በአብዛኛው ደግሞ ቪዲዮ ላይ ጠፋን ኦልሞስት 2 ወር ምናምን ሆኗል ቪዲዮ ላይ ከጠፋንና አንዳንድ ነገሮች ምናስተካክላቸው ነገሮች ስለነበሩ ከቤተሰብ ጋር የተያዘ ምናስተካክላቸው ጉዳዮች ስለነበሩ በዛ ተጠምደን ነው እና የጠፋ ነው። አንዳንዴ በህይወታችን ውስጥ ትክክለኛ እውነተኛ ነገር ስናደርግ አይመችም ለሶሻል ሚዲያ። ለምን እያንዳንዱን ነገር የምናደርጋቸው ነገሮች አንዳንዴ ሚዲያ ላይም የማይወጡ ነገሮች አሉና አብዛኛው ደግሞ ቤተሰቦቻችን የሚዲያ ሰዎች ስላልሆኑ የነሱንም ፕራይቬሲ ላለመጋፋት ብዙ ነገሮችን ሆል አድርገናቸው በራሳችን ያሳለፍናቸው ያለፉ ነገሮች አሉ። ግን ያው እንደ ቤተሰብ ደግሞ ጊዜው ደርሶ ደግሞ እናንተ ማወቅ ያለባችሁ ያው አዲስ ነገር ሲኖር ደግሞ እነዛን ነገሮች ለእናንተ ለማሳወቅ ለእናንተ ለመናገር ነው ዛሬ የመጣ ነው። ያው እንደምታዩት ይሄን ማለት ነው መናገር አይጠበቅብንም። ያው እኔ በማይክ ምናምን አሳይቻለሁ። አንቺ ያው ቀድመሽ ነው እንትን ያልሽውና በጣም ደስ ብሎናል። አሁን እኔና ሊያ ያው አንድ ጎጆ አንድ ጣራ ስር ውስጥ መኖር ጀምረናል ማለት ነውና ያው ስንረጋጋ ነገሮችን ካስተካከልን በኋላ ለእናንተ እንንገራችሁ ብለን ነው። አንዳንዴ ምንድነው ያልተስተካከለ ነገር መስመር ያልያዘ ነገር በሶሻል ሚዲያው በየአደባባዩ ይወጣና የሆነ ችግር ሲመጣ የሆነ ችግር ሲፈጠር ደግሞ በራሱ የሚፈጥረው ተጽዕኖ አለና ከነዛም ነገሮች ለመራቅ አንዳንዴ ትንሽ ደበቅ ያለ ነገር በራስ ብቻ የተያዘ ነገር ረጅም ጊዜ ይጓዛል። አንዳንዴ ምን ይባላል ይሄ የሶሻል ሚዲያ ፍቅር በሶሻል ሚዲያ ተጀምሮ በሶሻል ሚዲያ ያልቃል የሚባሉ ነገሮች አሉና አንዳንዴ እነዛም ነገሮች የሚፈጥሩት ተጽዕኖ ስላለ አብዛኛው ነገሮቻችንን ፕራይቬት አድርገን ግን ማየት ያለባችሁን ማወቅ ያለባችሁን ደግሞ ወደፊትም እያሳየናችሁ እንመጣለን ማለት ነው። እኛ በዛ ስለምናምን ነው የሌላውን መብት መገፋት ሳይሆን ይሄ የኛ እምነትና የኛ አስተሳሰብ ስለሆነ አመለካከት ማለት ደግሞ ለሌላውም ይሰራል ማለት አይደለም። ያው ሁሉም እንደያስተሳሰቡ ነው። ያው እዚህ ላይ እኛ ማስተላለፍ የፈለግነው ነገር ቢኖር አንደኛ ከቤተሰብም አንፃር ሁሉም ሰው ጓደኛም ቤተሰብም ምናምን ሁሉም ሰው ሶሻል ሚዲያ ተጠቃሚ አይደለም እና ለዛ ነገርም ፍቃደኛ ስላልሆኑ የነሱን ፕራይቬሲ መጋፋት አልፈለግንም እና ደግሞ እኛ ሙሉ ለሙሉ ሁሉም ነገር ሶሻል ሚዲያ ላይ መውጣት አለበት ብለን ስለማናምን ያው ለቤተሰብ ዝም ብሎ አብረን እየኖርን ነው ብሎ መጀመሩም ለእናንተ ክብር ተገቢም ስላልሆነ ግዴታ ጋብቻችን መፈጸማችን መናገር ስላለብን ነው እዚህ አብረን ሆነን የመጣ ነው ዛሬ አይደል። እና ያው ሁላችሁም ደግሞ ኮሜንት ላይ መልካም ምኞታችሁን እንደምትገልጹልን ተስፋለን አይደል? አዎ በጣም ተስፋለን። ያው እኔና ሊያ ያው አሳያችሁ ተጋብተናል፣ አንድ ላይ መኖር ጀምረናል። በጣም ደስ ብሎናል። ይሄን ደግሞ እናንተ እንድታውቁት ነው። ይሄንን ያው ግን ይሄን ስንል ሙሉ ለሙሉ እየዘጋናችሁ አይደለም። የተለያዩ ፎቶዎች አሉ። አይ ያው ሲያልቅ ባለሙያ እጅ ላይ ስለሆኑ ነው ሲመጡ ለእናንተ የምናጋራ ይሆናል አይደል? ያው ምንድነው ሸክላ ሰሪ በገል ይበላል ይባላል። እኔም ያው የፎቶ ባለሙያ ነኝ። ግን ያው የራስን ነገር ደግሞ ራስ ልስራ ብል በቃ በጣም ረጅም ጊዜ ስለሚፈጅ ጓደኞቼ ያስተካከሉት ምናምን ነውና ያ ደግሞ ሲያልቅ ጊዜ ወስዶ እንትን ሲል ወይ ለጾም ፍቺ ደግሞ አንድ ላይ ለፋሲካ ደግሞ ላይ የሆነች የምሳም ፕሮግራም ሊኖረን ስለሚችል ጓደኞቻችንን ያው ከናቤኒ ጋር ምናምን ሰብሰብ ብለን ትንሽ የሆነች ፕሮግራም ትኖራለች ብለን እናስባለን። ያው እሱ ጾም ሲፈታ ነው። አሁን ላይ ያው የጾም ወቅትም ስለሆነ አይመችም፣ ወቅቱም ስለማይፈቅድ በዛ ምክንያት ነው እንትን ያለው እና የደስታችን ተካፋይ ሆናችሁ በዚህ አጋጣሚ ደስታችን ያስደስታችሁ
በምክር በብዙ ነገር ደግሞ አብራችሁ ከጎናችን ለነበራችሁ ሰዎች ከልብ እናመሰግናለን። ያው ህይወት ተጀምሯል ማለት ነው። በይፋ እኔና ሊያ አብረን መኖር ጀምረናል፣ ተጋብተናል እና በጣም ቤተሰብ በጣም ነው ደስ የሚለን፣ በጣም ነው ደስ ያለን። ከዚህ በኋላ ደግሞ አብረን ያለነውን ደግሞ ላይፋችንን ከዚህ በኋላ ብዙም መራራቅ ስለማይኖር አንድ ላይ ስለሆንን በእናንተ ጋር ወደ እናንተ ቪዲዮ ይዘን እንመጣለን ብለን እናስባለን እንደ እግዚአብሔር መልካም ፈቃድ እና እንደዛ ነው የምናደርገው። ይኸው ሊያ አያችሁ አይደል ለራሷ ሲሆን እንዴት አሳምራ እንደሰራች አሳያችኋለሁ በኋላ ላይ በደንብ። በእርግጥ ቤተሰቦችም አዘውኝ በደንብ አድርጌ ነው የምሰራው። ያው እንግዲህ ለዛ ስራዬ ምስክር ነው ብዬ አምናለሁ። በዚህ ስራ ውስጥ ሆኜ ያስከፋው ሰው ካለ በእንደዚህ አይነት ስራ እንግዲህ ደውሎም በውስጥ መስመርም ያናግረኝ። ሁሌም እላለሁ ባይዘ እኔ ስራ ስሰራ የሆነ ነገር ያልተመቻቸው እንከን ያለው ነገር ካዘዙኝ ውጪ የሆነ ነገር የተሰራ ነገር ካለ እዛው ንገሩኝ። ስሰጣቸው እዛው ነው የምጠይቀው። ቅር የሚላቸው ነገር ካለ በማንኛውም ታይም ይስተካከላል ብዬ እናገራለሁ። እና ለእንደዚህ አይነት ነገር ያው እንግዲህ ወይ ባለመግባባት ያስቀየምኳቸው ሰዎች ካሉ ከዚህ ይቅርታ ላለው አስተካክላለሁ ላለው እና ሁሌም ግን ስሰጥ እኔ ስራ የተበላሸ ነገር የሚስተካከል ነገር ካለው በማንኛውም ሰዓት በሚመቻችሁ ነው አስተካክላለሁ ነው የምለው። እና ለራሴ ሲሆን አይደለም ቤተሰብ ያው የሚመጣው የሰርግ ወቅት ነው። ከዛም ደግሞ በዓል ነው። በእኛም በኦርቶዶክስም በሙስሊም በሁሉም ዘንድ የበዓል ወቅት ነው፣ የሰርግ ወቅት ነው የሚመጣው። ክርስትና፣ ልደት ምናምን ማንኛውንም ነገር ከሀበሻ ልብሶች ጋር የተገናኘ ነገር ካላችሁ ያው እንግዲህ ሊያ ፋሽኖች ነን ብለን ነው አሁን ነን ብለን የመጣ ነው። አሁን ወደኛ ደውሉልን እና ያው ለዛሬ ያመጣን ዋናው ትልቁ ነገር በእኛ ግንኙነት ውስጥ ያው እንግዲህ ከቅርባችን ካሉት ቤተሰብ ውጪ የነሱም የተመልካቾቻችንም ትልቅ አስተዋጽኦ አለበት እና ያው ለዛ ደስታችንን ለመናገርና ለማመስገን ነው። እና ያው ጓደኞቻችን፣ ቤተሰቦቻችን ያው እናንተም ቤተሰቦቻችን ናችሁና ሁላችሁንም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ቀሪው ዘመናችን ደግሞ እግዚአብሔር ፈቅዶ ደስተኛ ይሆን አይደል? ቤታችን በበረከት በልጆች የሚሞላበት ያደርግልን። እንደሱ ጸሎት አድርጉልን። ሁላችሁም መልካም ምኞታችሁን ደግሞ ኮሜንት ላይ ጻፉልን። ያው እንግዲህ ዛሬ በትንሹም ቢሆን አይደል እና ደግሞ ያው የሰርግ ስጦታ መስጠት የምትፈልጉ ሰዎች ካላችሁ ቆይ አስጨርሽኝ። የሰርግ ስጦታ መስጠት የምትፈልጉ ሰዎች ካላችሁ ልብስ የምትፈልጉት ካለ ልብስ በማዘዝ ብቻ ገባችሁ? እኛ ሌላ ምንም አንፈልግም። በቃ ልብስ የምትፈልጉት ካለ ሌላ ሰው ደግሞ የሚፈልግ ሰው ካለ ወደኛ በመጠቆም ወደኛ በማምጣት ለኛ ያ ትልቅ የሰርግ ስጦታችን ነው ብለን ነው የምናስበውና ይሄንን ደግሞ በማድረግ እናንተ እኛን ታበረታቱናላችሁ። ያው አዲስ ጎጆ ወጪ ስለሆነን ያው ደግሞ መስራት አለብን። ያው ሰው አዲስ አበባ ደግሞ ላይፍ ከባድ ስለሆነ እና የተለየ ነገር ሳይሆን እናንተ እንኳን ማዘዝ እቅድ ከሌላችሁ ለጓደኞቻችሁ በመናገር ስልካችንን በመስጠት ሊያኳሪፍ ልብስ ሰራልሽ በማለት ይሄንን እንኳን ካደረጋችሁልን ይሄ ለኛ በጣም ትልቅ ስጦታ ነው። ለምን ለሰው አንዳንድ አባቶች ምን ይላሉ? ለአሳውን ከምትሰጠው ይልቅ አሳውን እንዴት እንደሚጠመድ አሳየው የሚባል አባባል አለና እናንተም ለኛ ይሄን ካረጋችሁልን ለኛ ትልቅ ይሄ የሰርግ ስጦታችን ነውና ስለምታደርጉልንም ስላደረጋችሁልንም ነገር ከልብ እናመሰግናለን። ቀጣይ ደግሞ በአዲስ በተለያዩ ነገሮች ወደ እናንተ እንመጣለን። እንወዳችኋለን። በጣም ነው የምናከብራችሁ። ከዛ በፊት ግን ማለት ለምን እዚህ ኮሜንት ላይ የኛን የስቱዲዮም የመስክን ፎቶዎች ማየት የሚፈልጉ ሰዎች ካሉ ባብላጫ ለምን እናረጋው? ኮሜንት ላይ ጻፉልን። ከዛ ወዲያውም እንዴት እንደሚወዱንም እናያለን። ያንን እንትን እንላለን። እግዚአብሔር ያክብርልን። በጣም እንወዳችኋለን።